ዛሬ ማስተምራችሁ ነገር በመንፈሳዊ ህይወቴ ላይ ትልቅ ለውጥ እንዳመጣ ይረዳኝ ነው። መንፈሳዊ ነገርን ከጊዜ ወደ ጊዜ በደንብ አንደርስታንድ እንዳደረግ ለመንፈሳዊ ነገር ሴንሲቲቭ እንደሆነ የረዳኝን ፕሪንሲፕል ነው ዛሬ ማስተምራችሁ። በጣም ብዙ ሰው መንፈሳዊ ዓለምን ማወቅ ይፈልጋል። መንፈሳዊ ነገርን ኤክስፒሪየንስ ማድረግ ይፈልጋል። የበለጠ ወደ እግዚአብሔር መጠጋት ይፈልጋል። በክርስትና ውስጥ ያሉ ሪያሊቲዎችን የበለጠ አንደርስታንድ ማድረግ ይፈልጋልና ለዚህ ነገር በጣም የሚያግዛችሁን የሚረዳችሁን ትልቅ ፕሪንሲፕል ነው የምነግራችሁ። በየጊዜው የማደርገውን ነገር ማለት ነው። የዕለት ተዕለት ተግባሪ የሆነ ትልቅ ፕሪንሲፕል ነው ማስተምራችሁ። በጣም ኤክሳይትድ ነኝ ይህን ነገር ሳስተምራችሁ። የእኔ መንፈሳዊ ህይወት በርዕስ የተከፋፈለ። እኔ ሁሉን ነገር በአንድ ጊዜ ሜዲቴት አላረግም። መጀመሪያ የማረገው ጌታ ሆይ በዚህ ሲዝን ምንድነው ሜዲቴት እንዳረግ የምትፈልገው? ምን እንዳስብ ነው የምትፈልገው ብዬ ጠይቀዋለሁ ጌታ። ከዛ ጌታ ለ1 ወር ሊሆን ይችላል፣ ለ2 ወር ሊሆን ይችላል፣ ለ3 ወር ሊሆን ይችላል ሐሳብ ይሰጠኛል። በአብዛኛው ጠዋት ልነቃ ስል ነው ጌታ እንደዚህ አይነት ነገር የሚሰጠኝና ስነሳ ለምሳሌ ስለ እግዚአብሔር ፍቅር ከሆነ የተሰጠኝ ወሩን ሙሉ የማስበው ስለ እግዚአብሔር ፍቅር ነው። ፎከስ አድርጌ ኮንሰንትሬት አድርጌ የማስበው ስለ እግዚአብሔር ፍቅር ነው። በዚህ ውስጥ እምዘምረው መዝሙር ይቀየራል፣ እማነበው እግዚአብሔር ቃል ይቀየራል፣ እምጸልየው ጸሎት ጭምር ይቀየራል። ስዘምር ስለ እግዚአብሔር ፍቅር በደንብ መዘመር ጀምራለሁ። ሰፊውን ታይሜን የምዘምረው ስለ እግዚአብሔር ፍቅር ነው፣ ከእግዚአብሔር ፍቅር ጋር የተያያዘ መዝሙር። ከዛ እግዚአብሔርን ቃል ሳነብ ስለ እግዚአብሔር ፍቅር አነባለሁ። ሜዲቴት የማደርጋቸው ሐሳቦች ስለ እግዚአብሔር ፍቅር ይሆናሉ ማለት ነው። ስጸልይ የምጸልየው የእግዚአብሔር ፍቅር የበለጠ እንዲበራልኝ የእግዚአብሔርን ፍቅር የበለጠ አንደርስታንድ እንዳደረግ ነው ማለት ነው የምጸልየው። ከዛ በዚህ ውስጥ ምን ይፈጠራል? መንፈሳዊ ዓለም በእኔ ላይ የተከፈተ መምጣት ይጀምራል። በጣም ብዙዎቻችሁ የምትሳሳቱት ስህተት ቸርች ላይ ስብከት ትሰማላችሁ፣ የተለያየ አይነት ትምህርት፣ እሁድ ትማራላችሁ፣ ሮብ ትማራላችሁ፣ አርብ ትማራላችሁ። ከጓደኞቻችሁ ጋር ሼር ስትደራረጉ ጓደኞቻችሁ የሆነ ፕሪንሲፕል መንፈሳዊ ነገር ወይ የእግዚአብሔርን ቃል ይነግሯችኋል። ከዛ ያንን የሰማችሁትን ነገር ሁሉንም ነው በአንድ ጊዜ ሜዲቴት የምታረጉት። እንደዛ ግን አይደረግም። መንፈሳዊ ሰው አንድ ሜዲቴት የሚያደርገው የሆነ ቶፒክ አለው። ይሄ ማለት ስብከት አትስሙ ማለት አይደለም። ቀናውን ስብከት አትስሙ ማለት አይደለም። ከጓደኞቻችሁ ጋር ሼር አትደራረጉ ማለት አይደለም። ግን ሁሉም በአንድ ጊዜ ማሰብ አትችሉም። ዝም ብሎ እንደ ኢንፎርሜሽን እናንተ ውስጥ ይቀመጣል። ከሰዎች ጋር ዝም ብላችሁ ታወሩታላችሁ እንጂ የእውነት ያ ነገር ነክቷችኋል ወይ? የእውነት በሬቪሌሽን ታውቁታላችሁ ወይ ቢባል ጥያቄ ውስጥ ይገባል። ያ ነገር በህይወታችሁ ላይ ሴጣን መጥቶ ፈትኗችሁ በቀላሉ የማትወድቁበት ነገር፣ ኮንፊደንስ ኖሯችሁ በቦልድነስ መናገር የምትችሉት ነገር፣ መንፈሳዊ ዓለም ላይ ውጊያ ከመጣ የምትዋጉበት፣ ኤክስፒሪየንስ ከመጣ የምትቀበሉበት ነገር፣ በትክክል የበራላችሁ ነገር እሱ ነው። ከዛ ውጭ ግን ሲወራ የምትደነግጡበት ነገር፣ በቦልድነስ ማውራት የማትችሉ፣ ሴጣን የሆነ ሰዓት እየመጣ አታክ ሲያደርጋችሁ የምትሸነፉበት ነገር ግን እናንተ ጋር ኢንፎርሜሽን ሆኖ ነው እንጂ የተቀመጠው በትክክል አልበራላችሁም፣ ሬቨሌሽኑ አላገኛችሁም፣ ተች አልተደረጋችሁም ማለት ነው። ስለዚህ እኔ ምንድነው የማደርገው? ጌታን ከጠየቁት በኋላ በጣም የረቀቀ ነገር ላይሆን ይችላል፣ ላውድ ቮይስ ላትሰሙ እኮ ትችላላችሁ። ጌታን ግን በሚገባኝ መንገድ ከጠየቁት በኋላ ጌታ ልክ ቶፒክ ሲሰጠኝ ያንን ነገር ጌታ በቃ እስከሚለኝ ድረስ በዛ ኤሪያ ላይ ጌታ ተሽ ካደረገኝ በኋላ መንፈሴ ላይ ዲፖዚት ማድረግ ያለበትን ነገር ዲፖዚት ካደረገ በኋላ ደግሞ ሌላ ሲዝን ሲመጣ እስከማደርገው ድረስ ቶፒክ እስኪቀየርልኝ ድረስ ያን ነገር ነው እያደረኩ የምቀጥለው። ለምሳሌ እኔ አሁን ስለ እግዚአብሔር ጽድቅ 7 ወር ወደ 8 ወር አካባቢ ነው ሜዲቴት ያደረኩት። መጀመሪያ በዚህ ነገር ስመጣ ሴጣን በተደጋጋሚ አታክ የሚያደርገኝ ከጽድቅ ጋር በተያያዘ ነበር። በጣም ዊኪድ የሆነ ላይፍ ስለኖርኩ በፊት ሴጣን በተደጋጋሚ እየመጣ አታክ የሚያደርገኝ ከጽድቅ ጋር በተያያዘ ነበር እና ጌታ የመጀመሪያ ጊዜ ይህንን ፕሪንሲፕል ካስተማረኝ በኋላ ስለ ጽድቅ ነው የተናገረኝ። ስለ ጽድቄ ሜዲቴት አድርገን ያንተ ጽድቅ መሆኔን አለኝ ጌታ። ከ7 ወር በላይ ነው ሜዲቴት ያደረኩት ነገር እና አሁን ሴጣን በየትኛው መንገድ መጥቶ እኔ እግዚአብሔር ጽድቅ እንዳልሆንኩ ማሳመን አይችልም። ከእግዚአብሔር ጽድቅ ጋር በተያያዘ ያለውን ስፒሪቹዋል ኤክስፒሪየንስ ሃሌሉያ ይቅርታ፣ በጣም ከእግዚአብሔር ጽድቅ ጋር በተያያዘ ያለውን ስፒሪቹዋል ነገር በደንብ ነው ኤክስፒሪየንስ የማደርገው። ሴጣን መጥቶ በዛ ኤሪያ ላይ እኔን አታክ ማድረግ፣ ሐሳቤን ማስቀየር አይችልም። የጽድቅ ጥሩ ለብሻለሁ ማለት ነው ኦልሬዲ ቢኮዝ ስፒሪት ሆኖ ያ ሬማ ሆኖ እኔን ተች አድርጎኛል፣ ነክቶኛል ማለት ነው። ሃሌሉያ። ከዚህ ጋር በተያያዘ አንድ ነገር ልንገራችሁ። ስለ እግዚአብሔር ፍቅር ጳውሎስ ሲናገር ምን አለ? ከእውቀት ጋር የተያያዘ ነገር እንደሆነ ያ ደግሞ ኢንፎርሜሽን የሆነ እውቀት ደግሞ ኤፒግኖሲስ መሆን እንዳለበት በደንብ ልንገራችሁ። ምን አለ ጳውሎስ ሲናገር? የክርስቶስ ፍቅር ስፋቱና ርዝመቱ ከፍታውና ጥልቅነቱ ከመታወቅ የሚያልፈውን ያንን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርም ፍጹም ሙላት ደርሳችሁ ትሞሉ ዘንድ አለ። ምን ማለት ነው? የሆነ ነገር እየተሰማኝ ነው ማወራችሁ፣ ይቅርታ አድርጉልኝ። ምን ማለት ነው? ከመታወቅ የሚያልፈውን ያንን ፍቅር ለማወቅ ተበረቱ ዘንድ ማለት ምን ማለት ነው?
ከመታወቅ የሚያልፍ ከሆነ ወዴት ነው ለማወቅ የምበረታው? ካለፈ እንዴት ነው የማውቀው? ጳውሎስ ምን እያለ እንደሆነ ታውቃላችሁ? እዚህ ጋር ኖሲስ ነው የሚለው የመጀመሪያውን እውቀት ለማወቅ የሚለውን ማለት ነው። ከመታወቅ የሚያልፈውን ለማወቅ ትበረቱ ዘንድ የሚለው ከመታወቅ ብሎ መጀመሪያ ላይ ያስቀመጠው ቃል ኖሲስ ነው የሚለው። ግሪከኛውን ሄዳችሁ ይዩት። ኖሲስ ነው የሚለው። ኖሲስ ማለት ኢንፎርሜሽን የሆነ ኖሌጅ ማለት ነው። በእውቀት ደረጃ የምታውቁት ኖሌጅ ማለት ነው። ኖሲስ የሆነውን የእግዚአብሔርን ፍቅር በኖሲስ ደረጃ የሰማችሁትን የእግዚአብሔርን ፍቅር አለና ለማወቅ ትበረቱ ዘንድ የሚለው ኢፒግኖሲስ የሆነላችሁ ዘንድ ነው የሚለው። በኖሲስ ደረጃ የምታውቁት ኖሌጅ ኢፒግኖሲስ ይሆንላችሁ። ይሄ ነገር እንዴት እንደነካኝ ይሄ ገባኝ ጊዜ እንዴት እንደዘለልኩ ላይፌን ስለቀየረው ማለት ነው። ደጋግሜ ነው ይሄን ነገር የምናገረው። ኖሲስ የሆነላችሁ ያንን ኖሌጅ ኢፒግኖሲስ እስኪሆንላችሁ ድረስ በርቱ። ከዛ አንድ ኖሌጅ አሁን ስለ እግዚአብሔር ፍቅር ነው እያወራለሁ። የእግዚአብሔር ፍቅር ከኖሲስነት በእውቀት ደረጃ ከሰማችሁት እግዚአብሔር ይወድሃል ከተባልከው በልጁ በኩል ፍቅሩን ገልጦልሃል ተብሎ በኢንፎርሜሽን የሰማኸውን ነገር ኢፒግኖሲስ ሲሆንልህ በእውቀት ደረጃ የምታውቀውን ነገር በብርሃን አንደርስታንድ ስታደርግ በሬቨሌሽናል ኖሌጅ አንደርስታንድ ስታደርግ ሲገባ ሲበራልክ እስከ እግዚአብሔር ፍጹም ሙላት ደርሰህ ትሞላለህ ነው የሚለው። ስለዚህ የእግዚአብሔርን ፍቅር አንደርስታንድ ለማድረግ በኢንፎርሜሽን የሰማነውን ነገር በኢፒግኖሲስ ለማወቅ በብርሃን አንደርስታንድ እንድናደርገው መትጋት አለብን፣ መበርታት አለብን ማለት ነው። ስለተነገረ ብቻ አይደለም የሚገባ ከዛ ነገር ጋር ጊዜ ስታሳልፍ ስትተጋ በዛ ነገር ኢፒግኖሲስ ሆኖ ብርሃን ሆኖ ያገኛል ማለት ነው። ስለዚህ እኔ አንድን ቶፒክ ይዤ እስኪነካኝ ድረስ ታች እስኪያደርገኝ ድረስ ባይዘዌ ታች የሚባለው ነገር ስፒሪቹዋል ታች ባለንበት ማቹሪቲ ልክ ነው እግዚአብሔር ታች የሚያደርገን የሚነካ። በየጊዜው ባደግን ቁጥር እግዚአብሔርን ባወቀን ቁጥር በመንፈሳዊ ነገር በበሰልን ቁጥር የምንነካው መነካት ታች የምንደረግበት ነገርም እያደገ እያወቀን የምንመጣው ነገር አዌር እየሆንለት የምንመጣው መንፈሳዊ ዓለም የበለጠ ከፍ እያለ ነው የሚሄደው እግዚአብሔር የማይጨረስ ስለሆነ ማለት ነው። ስለዚህ ለዚህ ሲዝን የሚያስፈልገኝን መነካት ጌታ እንዲነካኝ በር ከፍታለሁ ማለት ነው። ሃሌሉያ። ስለዚህ ምንድነው ማድረግ ያለባችሁ? አንድን ቶፒክ ከያዛችሁ በኋላ ያ ነገር እስኪበራላችሁ ድረስ ተች እስኪያደርጋችሁ ድረስ ሜዲቴት መደረግ አለበት። ሐሳባችሁን፣ ፎከሳችሁን፣ አቴንሽን ሰጥታችሁ ወር ሊሆን ይችላል፣ 15 ቀንም ሊሆን ይችላል፣ 3 ወር ሊሆን ይችላል። ልባችሁ ላይ እግዚአብሔር እስካስቀመጠው ጊዜ ድረስ በደንብ ሜዲቴት መደረግ አለበት። በነገራችን ላይ አንድን ሐሳብ ሜዲቴት ማድረግ ሲጀምሩ እኔ አንድን ነገር ደጋግሜ ሜዲቴት ማድረግ ሲጀምር ከዛ ነገር ጋር በተያያዘ አጠገብ የሚመጡት ሰዎች በሙሉ ያንን ነገር ማውራት ይጀምራሉ። ድንገት አጠገብ የሚመጣ ሰው ስለ እግዚአብሔር ፍቅር ማውራት ይጀምራል። ቸርች ላይ ሲሄድ ቸርች ላይ የሚያስተምረው አስተማሪ ስለ እግዚአብሔር ፍቅር ማስተማር ይጀምራል። ድንገት ማለት ነው። እና አካባቢ ላይ የምሰማው ነገር በሙሉ ስለ እግዚአብሔር ፍቅር ይሆናል። ያ ማለት በእኔ ላይ መንፈሳዊ ዓለም እየተከፈተ ነው ማለት ነው። የበለጠ ኮንሸስ እየሆንኩ ነው። ከእግዚአብሔር ለመቀበል የበለጠ ሬዲ እየሆንኩ ነው ማለት ነው። ካፓሲቲ እየሰፋ ነው ማለት ነው። ታያችሁ፣ አንዳንድ ሰው ጆግ ይዞ ነው እግዚአብሔር ጋር የሚቀርበው። ስለዚህ በጆግ ይሞላለታል። አንዳንዱ በርሜል ይዞ ነው የሚቀርበው፣ ይሞላለታል በዛ ልክ። በከፈታችሁት ልብ ልክ ባቀረባችሁት አቁማዳ ልክ አዲሱ መንፈሳዊ አሰራር እናንተ ላይ ይመጣል ማለት ነው። ስለዚህ አካባቢ ላይ እንደዚህ አይነት ነገሮች መስማት ሲጀምር ሜዲቴት እያረኩት ስላለው ነገር መስማት ሲጀምር በደንብ ማዳመጥ ሲጀምር አካባቢ ላይ ሰው ሁሉ የሚያወራው ነገር ስለዛ ሲሆን አንደርስታንድ አደርጋለሁ እየተከፈተ ያለ ነገር እንዳለ ማለት ነው። በዛ ነገር ዲፕሊ ሄጄ መጨረሻ ላይ እግዚአብሔር ያስቀመጠውን ነገር ካች አድርጌ ተቀብዬ ተነክቼ ነው ማለት ነው ጨርሰው። ቸርች ላይ በዚህ አይነት ኤሪያ ሜዲቴት እያደረጋችሁ ባለበት ኤሪያ ላይ ሲወራ ራሱ ፓስተሩ እየሰበከ ድንገት ስለ እግዚአብሔር ፍቅር ካወራ መጀመሪያ ተች የምትደረጉት እናንተ ናችሁ። መጀመሪያ በዛ ነገር የምትነኩት እናንተ ናችሁ። በቃ ሴንሲቲቭ ነው የምትሆኑት ለዛ ቶፒክ። አብራችሁ በቆየ ቁጥር አብራችሁ ጊዜ ባሳለፋችሁ ቁጥር እየፈላ ነው የሚሄደው እናንተ ህይወት ላይ እና በጣም ሴንሲቲቭ ከመሆናችሁ የተነሳ ስለዛ ነገር ሲነሳ እንባ የሚቀድማችሁ እናንተ ናችሁ። ቶሎ የምትነኩት ተች የምትደረጉት እናንተ ናችሁ። ስለዚህ በደንብ ኤክስፒሪየንስ ማድረግ የምትፈልጉ ከሆነ መንፈሳዊ ዓለምን በደንብ መለማመድ የምትፈልጉ ከሆነ ኤክስፒሪየንስ ማድረግ በፈለጋችሁት በዛ ኤሪያ በተለይ ደግሞ ጌታ ዳይሬክሽን በሰጣችሁ በዛ ኤሪያ ላይ ሜዲቴት ስታደርጉ ስታሰላስሉ አቴንሽናችሁን ልባችሁን ስትሰጡ ኤክስፒሪየንሱ በዛ ነው ማለት ነው የሚመጣው። ሃሌሉያ። ስለዚህ አይምሯችሁን ዲስትራክት አታርጉ። አይምሯችሁን በተለያየ ነገር አትያዙት፣ አትጥመዱት። አንድ ነገር ላይ ፎከስ አድርጉ። አንድን ሐሳብ ደጋግማችሁ ሜዲቴት አድርጉ። እግዚአብሔር የሰጣችሁን ቶፒክ ረጅም ጊዜ ሰጣችሁ፣ ሰፋ ያለ ታይም ሰጣችሁ ሜዲቴት አድርጉት፣ አስቡት፣ አሰላስሉት። በዛ ኤሪያ ላይ ከመንፈሳዊ ዓለም ሬቨሌሽን ለመቀበል ታች ለመደረግ ለመነካት ሴንሲቲቭ የሆናችሁ የቀረባችሁ ሰዎች ነው ማለት ነው። ሶሻል ሚዲያ ቀንሱ። ደጋግሜ ነው ይህንን ነገር የምናገረው። በድሮ ጊዜ የነበሩ ሰዎች በጣም መንፈሳዊ የሆኑበት ሪዝን ምን ይመስላችኋል? ለእንደዚህ አይነት ነገር በጣም ቅርብ አይደለም። ኢንፎርሜሽን የሚሰበስቡበት በጣም ብዙ መንገድ የለም።
አይምሯቸው ዲስትራክት የሚደረግበት በጣም ብዙ መንገድ የለም። ለኢንፎርሜሽን አሁን ባለው ጀነሬሽን ልክ ቅርብ አይደሉም። አሁን በስልካችን ላይ የሆነ ኢንፎርሜሽን ታገኛላችሁ። ኮምፒውተሩን ስትከፍቱ፣ ቴሌቪዥን ስትከፍቱ፣ በየቦታው ስትሄዱ በጣም ብዙ አይነት ኢንፎርሜሽኖችን ነው የምትሰሙት፣ የምትቀበሉት። እጃችሁ ላይ ነው ያለው። የተለያየ አይነት ነገር ለመመገብ የሚያቀብላችሁ ነገር እጃችሁ ላይ ነው ያለው እና ይሄ ነገር ይመስለኛል አንደኛ ለመንፈሳዊ ነገር ሴንሲቲቭ እንዳንሆን እንድንደነዝዝ እያደረገን ያለው። አሁን የእውነት መንፈሳዊ መሆን የምትፈልጉ ከሆነ በመንፈሳዊ ነገራችሁ የእውነት መለወጥ የምትፈልጉ ከሆነ ከእንደዚህ አይነት ነገር ጋር ያላችሁ ነገር በደንብ ማስተካከል መቀነስ አለባችሁ። ከኔቸር ጋር እንደውም ጊዜ አሳልፉ። ወጣ ብላችሁ ጸጥ ያለ ቦታ ኳሊቲ ታይም ልትወስዱ የምትችሉበት ቦታ ትሄዱና እግዚአብሔር የሰጣችሁን ሪያሊቲ በየቀኑ እየደጋገማችሁ በማሰብ ከመንፈሳዊ ዓለም ጋር በዛ በኩል ለመነካካት ራሳችሁን ሬዲ አድርጉ። ይሄ በጣም ልነግራችሁ ከምችላቸው ትልቅ ፕሪንሲፕሎች ውስጥ አንዱ ነው። የኔን ህይወት የቀየረ ማለት ነው። የኔ ህይወት በዚህ መንገድ ነው መንፈሳዊ ህይወት የሚመራው። እግዚአብሔር ካስተማረኝና በጣም ግሬትፉል ከሆንኩባቸው ነገሮች ውስጥ ዋነኛው ይሄ ነው ማለት ነው። ስለዚህ ዲስትራክትድ መሆን አቁሙ፣ ሀሳባችሁ መበታተን አቁሙና የእግዚአብሔር ሪያሊቲ ላይ ጊዜ የሰጣችሁ ታይማችሁን የሰጣችሁ ፎከስ ማድረግ ሜዲቴት ማድረግ ጀምሩ። በመንፈሳዊ ህይወታችሁ ላይ ትልቅ ለውጥ ማምጣት ትጀምራላችሁ። ስለ ኢማጂኔሽን ሰሞኑን አስተምራችኋለሁ። እዚሁ ዩቲዩብ ላይ በጣም አሪፍ ትምህርት ለቅላችኋለሁ። ሰፋ ያለ ሀሳብ ስለ ኢማጂኔሽን፣ ስለ ሀሳብ ኃይል በጣም አስፈላጊ ትምህርት አስቀምጥላችኋለሁ። ተባረኩ። ጌታ ኢየሱስ